ጤና ይስጥልኝ ቤተሰቦች፣ ዛሬ በጣም ወሳኝና ሁላችን የሚያጋጥም አንድ ነገር ይዤላችሁ መጥቻለሁ። አስቡት፣ በጣም የምትወዱት ፎቶ፣ የቤተሰብ ትዝታ ወይም ደግሞ ወሳኝ የሆነ መረጃ፣ አስፈላጊ የሥራ ፋይል በስተት ከስልካችሁ ላይ ደለታችሁት ወይም በስተት ከስልካችን ላይ እንደምታሉ ልባችሁ ሊቆም ይደርሳል አይደል? አሁን እንዴት ልመልሰው ይችላል ብላችሁ ትጨነቃላችሁ፣ ታስባላችሁ። ስለዚህ ደግሞ መልካም ዜና ልንገራችሁ። የተሰረዘን ወይም የተደለተን ፋይል መልሰን ማግኘት እንችላለን። ዛሬ በአንድሮይድ ስልካችን ላይ በተግባር እንዴት እንደምናደርግ አሳያችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ሰብስክራይብ ማድረግ አትርሱ። እሺ፣ የመጀመሪያውና ቀላሉ መንገድ የስልካችን ሪሰንትሊ ዲሌትድ ወይም መጣያ ቃፊ መፈተሽ ነው። አብዛኛዎቹ ስልኮች የሰረዝናቸው ፋይሎች ለ30 ቀናት ያህል እዛ ይቆያሉ። የአንድሮይድ ስልክ ተጠቃሚዎች አብዛኞቻችን የምንጠቀመው ጎግል ፎቶስ ነው። እስቲ እንክፈተው። ወደ ታች ወረድ ብለን ጋላሪ እንገባለን። ከታች ሚኒ የሚለውን እናገኛለን። ሚኒ ያገኘን እሱን ስንጫን አሁን ሪሰንትሊ ቢል ወይም መጣያ የሚለውን እናገኛለን። ይህን ስንጫን አሁን ከላይ ያለው የሚለን የደለቷቸው ፋይሎች ለ30 ቀናት ያህል እንደሚቆዩና ከዛ በኋላ በራሳቸው እንደሚጠፉ እየነገረኝ። እዚህ ውስጥ ከሰረዝኳቸው በኋላ ያልጠፉ ፎቶዎች አሉ። የምፈልገውን ፎቶ እመርጣለሁ። ይሄው አንድ ፎቶ መረጥኩ። በመጨረሻ ሪስቶር ወይም መልስ የሚለውን ነካለሁ። ይህን ስነካ አሁን ፋይሉ ወደ ጋላሪ ተመልሷል ማለት ነው። አሁን ደግሞ ለአይፎን ተጠቃሚዎች ቀደም ተከተል ልንገራችሁና በራሳችሁ ሞክሩት። ወደ ፎቶ መተግበሪያ እንሄዳለን። አልበም የሚለውን እንመርጣለን። ወደ ታች ወረድ ብለን ሪሰንትሊ ዲሌትድ የሚለውን እንከፍታለን። ወይም አስፈላጊ ከሆነ ፎከስ አይዲ ወይም ታች አይዲ ይጠይቀናል ማለት ነው። እሱን ካስገባን በኋላ እዛ ውስጥ የሰረዝናቸው ፎቶዎች አሉ። ከጎናቸው ስንት ቀን እንደቀራቸው ያሳየናል። ሰሌክት የሚለውን እንጫንና የምንመርጠውን ፎቶ እንመርጣለን ማለት ነው። በመጨረሻ ሪከቨር የሚለውን እንጫናለን። ከዛ ይመለስልናል። ጨረስን ማለት ነው። ስልካችሁ በየጊዜው ወደ ጎግል ፎቶ ወይም ባካፕ የሚያደርግ ከሆነ ደግሞ በቀጥታ ወደ ጎግል ፎቶዎች በመግባት ፎቶውን ማውረድ እንችላለን። ይህን የምናደርገው ለአንድሮይድ ስልክ ወይም ጎግል ድራይቭ ፎቶ ባካፕ፣ ለአይፎን ደግሞ ቅንብሮች ወይም ሴቲንግ ውስጥ ገብተን ወደ አፕል አይዲ ስማችን ከዛ አይክላውድ ውስጥ በመግባት ፎቶስ የሚለው በርቶ ከሆነ ፎቶ አይክላውድ በአይክላውድ ውስጥ ሊኖር ይችላል። ከዛ iCloud.com በኮምፒውተር ወይም በሌላ ስልክ ገብተን ማረጋገጥ እንችላለን። እዚህ ጋር ልብ ልንል የሚገባ በጣም አስፈላጊ ነገር አለ። አንድ ፋይል በስተት እንደሰረዝነው ወይም እንደደለትነው ወዲያውኑ ስልኩን መጠቀም ማቆም አለብን። ምክንያቱም አዲስ ፎቶ ስናነሳ ወይም አዲስ መተግበሪያ ስናወርድ ያ አዲስ መረጃ የተሰረዘው ፋይል የነበረበትን ቦታ ይሸፍነዋል። አንዴ ከተሸፈነ ደግሞ መልሶ ለማግኘት እጅግ በጣም ከባድ ይሆንብናል ማለት ነው። ስለዚህ ፋይሉ እንደጠፋብን ወዲያውኑ ለመመለስ መሞከር አለብን። እንግዲህ የተሰረዙ ፋይሎችን መልሰን የምናገኝባቸው መንገዶች እነዚህ ነበሩ። ይህ ቪዲዮ እንደተረዳችሁ ተስፋ አድርጋለሁ። ጥያቄ ካላችሁ በኮሜንት ላይ ጻፉልኝ። ቪዲዮውን ላይክ፣ ሰብስክራይብ አድርጉ። ለሌሎች እንዲደርሳቸው ሼር ማድረግን አትርሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።